ከኢየሱስ ውጪ የሞተ የተነሳ የለም። በሙሉ ሞተዋል። ሁሉ ከመቃብር በታች ናቸው። አንደር ወርልድ ናቸው። የሉም እዚህ። ስንጮ፣ ስንጸልይ፣ ስንማጸን፣ ስናለቅስ እሱ ይሰማናል። እግዚአብሔር በልጁ ደም በኩል ኮሚኒኬት ያረጋናል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር የኢየሱስን ደም ያከበረው እኔን ይቅር ብሎ ኃጢአቴን ሰርዞ ምሮ ቅዱስ አድርጎ የማንነት ለውጥ እግዚአብሔር አድርጎልኝ በክርስቶስ ኢየሱስ ደም ምክንያት ነው የሆነውን ይሆን ነው። ክብር ለስሙ ይሁን። ወንጌል ይሄ ነው። ቤተ ክርስቲያን ባይዘው የሰበሰበን ይሄ ነው። ስትቆዩ እንዳትቀይሩ። ጌታ የተመሰገነ ይሁን። የኛ ኃላፊነቶች አሉ በጣም ብዙ የምናነሳቸው በጣም ብዙ። የክርስቶስ ደም በፍጹም ነፃነት የተሰጠን በፍጹም ነፃነት የፈሰሰ ፍጹም የሆነ ስርየትና ምህረት ያገኘንበት ቢሆንም የኪዳኑን ደም መርገጥና የቅድስናውን መንፈስ ማክፋፋት ደግሞ ስርየት የሌለው ኃጢአት ነው። ባይዘው ይሄንን ክቡር ደም ቫልዩ አለማረግ ደግሞ ይሄንን ክቡር ደም ደግሞ ዋጋ አለመስጠት ምን ማለት ነው? የኢየሱስን ደም ዋጋ አለመስጠት፣ በሌላ ለመተካት መሞከር። የክርስቶስን ደም በሌላ ነገር ለመተካት፣ በልምምድ ለመተካት፣ በማንነት ለመተካት በጣም ቸርች ውስጥ መተን በምንለምደው ነገር ለመተካት መሞከር በጣም ዴንጀረስ። እግዚአብሔር ከኢየሱስ ደም ውጪ ከቁጣው በታች ነኝ። ይሄንን የኪዳን ደም የረገጠ እኮ ነው የሚለው እግዚአብሔር ያከበረውን ደም ማለት ነው። የዘላለም ሕይወት አለ ያለኝ በዚህ ደም ነው። ስረግጥበት ስርየት የለም። ለምን? መጀመሪያም የታረቀነው መሃል የገባው ይሄ ደም ነው። ይህንን ደም ከረገጥክና ካክፋፋው ስርየት የለም። ይቅር አልልም፣ አልቀበልህም፣ ቁጣዬ ስር ነው የምትወድቀው ነው የሚል የተቀደሰበትን ያንን ደም የረገጠ የቅድስናውን መንፈስ ቅዱስን ማለት ነው ያክፋፋ። ምን ማለት ነው መንፈስ ቅዱስን ማክፋፋት? አንዳንድ ሰው የሚመስለው መንፈስ ቅዱስን መሳደብ ስርየት የለውም የሚለው እኔ ተሳድቤ አላቅም ይላል። ሰውና ሰው እንደሚሰዳደበው መሰለ እንዴ? እንደሱ እኮ አይደለም። መንፈስ ቅዱስ ምንድነው ስራው? ስለ ክርስቶስ መመስከር፣ ኢየሱስን ማክበር። መንፈስ ቅዱስ ስለ ክርስቶስ ሲነግርህ አልቀበልም ስትለው እያክፋፋው ነው። ኢየሱስን ካልተቀበለ ሰው ስርየት የለው። መንፈስ ቅዱስን የሚሳደብ ማለት ምስክርነቱን የማይቀበል ማለት ነው። ባይዘው አንዳንድ ሰው የሚመስለው ሰውና ሰው እንደሚሰዳደበውና እንደሚጣለው አይደለም። የመንፈስ ቅዱስ ሥራ ምንድነው? ሲመጣ ያከብረኛል፣ ስለ እኔ ይነግራቸዋል፣ ከኔ ወስዶ ይነግራቸዋል፣ እኔ ነገርኳችሁን ያስታውሳቸዋል። ይህንን አልቀበልም ስትል፣ የእግዚአብሔርን ቃል ዋጋ አልሰጥም ስትል፣ እንደ እግዚአብሔር ቃል አልራመድም ስትል፣ ከእግዚአብሔር ቃል ይልቅ ሌላ ነገር ስትፈልግ፣ ልምምድ በእግዚአብሔር ቃል የተተካቀ የእግዚአብሔርን ቃል ዘግቼ አስቀምጬ ልምምድ ይቀድማል ያልኩ ቀን ይሄ ነው መንፈስ ቅዱስን መሳደብ።